ደቡብ ሱዳን ለአስክሬን ስልጣን ሰጠች። በዚች በየዕለቱ ጆሮ ጭው የሚያደርጉ ዜናዎች በሚሰሙባት አህጉረ አፍሪካ ምስራቃዊ ክፍል በደቡብ ሱዳን ስቲዋርድ ሶሮቦ ቡዲያ ለተባለ ካረፈ 5 ዓመት ለሞላው ግለሰብ ስልጣን መሰጠቱ ተሰምቷል። ከ5 ዓመታት በፊት የሞቱት ስቲዋርድ ሶሮቦ ቡዲያ የተባበሩት ዴሞክራቲክ ፓርቲ አባል የነበሩ ሲሆን በጥር 30 ቀን 2026 በተዘጋጀው የሪፐብሊካን ትዕዛዝ አማካኝነት በምርጫ ዙሪያ ለመወያየት ስሙ በፓርቲዎች የአመራር አካል አባልነት እንዲካተት መደረጉን የተዘገበው የቤተሰቡ ተወካይ የሆኑት ጄምስ ቦቦያ ኤዲመንድ በቤተሰቡ ስም መግለጫ ያወጡ ሲሆን የሟች ሰው ሹመት የአስተዳደር ስህተት ብቻ ሳይሆን ከባድ የባህልና መንፈሳዊ ጥሰትም ነው ሲል ደብዳቤው ይገልጻል። ቤተሰቦቹም ለነፍስና ለመንፈስ መታወክ ተገቢ ካሳ እንዲደረግላቸው ጠይቀዋል። መንግስት ስህተቱ የተፈጠረው እንዲሾሙ የገባልኝ ሰዎች ስም ዝርዝር በማመኔና ሳላጣራ በመሾሜ ነው ብሏል። ለዚህም ይቅርታ ጠይቋል። እናንተስ ምን ታስባላችሁ? እስቲ ኮሜንት ላይ አሳውቁኝ። ይህንን ፔጅ ፎሎ በማድረግ ደግሞ ቤተሰብ እንሁን።